የህንድ ፊልሞች ላይ እሱን አይታችሁ ያልሳቃችሁበት ቀን አለ ወይ ብትባሉ መልሳችሁ የለም እንደሚሆን አልጠራጠርም። ምክንያቱም እሱ እድሜ ሳይመርጥ የልጅነት ህይወታችንን በሳቅ ከሞሉት ውስጥም ዋነኛው ነው፣ ታላቁ ኮሜዲያን ጆኒ ሌቨር። ነገር ግን ይህ ሰው ዛሬ ላይ የደረሰበት ስኬት ጀርባ እጅግ ልብ የሚነካና አስገራሚ ህይወት ታሪኮች እንዳሉ ያውቃሉ? ይህ ሰው በእኛይቱ ሀገር የተለያዩ ስሞች ይሰጡታል፣ እንደ መሐሙዴና የተለያዩ ስሞችን። እናንተስ ባላችሁበት አካባቢ ማን ትሉት ነበር? ጆኒ የተወለደው እጅግ በጣም ድሃ ከሆኑ ቤተሰቦች ውስጥም ነበር። ከድህነቱ የተነሳ ትምህርቱን እስከ 7ኛ ክፍል ብቻ ተምሮ ለማቋረጥም ተገደደ። ቤተሰቡን ለመርዳት በየመንገዱ ብዕርና እስክሪብቶዎችን እየሸጠ የቦሊውድ ተዋናዮችን ድምጽ በማስመሰልና ሰዎችን በማሳቅ ነበር ደንበኞችን የሚስበው። በኋላም ሂንዱስታን ሌቨር በሚባል የሳሙና ፋብሪካ ውስጥም በጉልበት ሰራተኝነትም ይቀጠራል። እዚያም በስራ መሃል ሰራተኞቹንና አለቆቹን በተለያዩ ቀልዶችና የሰዎቹን ድምጽ በመምሰል ያስቃቸውም ነበር። ከዚህ ችሎታው የተነሳ የፋብሪካው ሰራተኞችም ጆን ሌቨር የሚል ቅጽል ስምም ሰጡት። ይህ ስም ዛሬ ዓለም የሚያውቀው ስም ሆኗል። አንድ ቀን በፋብሪካው ዓመታዊ በዓል ላይ ባሳየው አስገራሚ ኮሜዲ ትርኢት የታዋቂ ሰዎችን አይን ማረከ። ከዚያም በመድረክ ስራዎቹ ማደግም ጀመረ። በ1980ዎቹ መዋጮም ወደ ቦሊውድ ፊልም ኢንዱስትሪ በመግባት ከ350 በላይ ፊልሞች ላይም ተወነ። ዛሬ የህንድ ሲኒማ ታሪክ ያለ እርሱ ስም አይጠራም። ከመንገድ ላይ ሻጭነት እስከ ቦሊውድ ንጉስነትም የጆን ሌቨር ታሪክ ምን ያስተምረናል? ሐሳባችሁን ኮሜንት ላይ አድርጉልኝ። ለቀጣይ አስገራሚ ታሪኮች ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። Pra frente, ombrinho, cabeça, vira e bora. Toma, toma.